ጦር ለማስገባት ድርጅቱ ተሰምተው ሄደን ነበር። ከገቡት ውስጥ ናቸው እነዚህ ሁለቱ መጥተው ጦር ላይ ተቀመጡ። ሲኒየሮቹን ወሰዱና መልምለው አሰልጥነው ጸረ ሽምቅ የሚባል ቡድን ውስጥ ከተቷቸው። እነዚህ ሰዎች ናቸው ተመልሰው አንዱ ኦኤልኤ ሆኖ ገባ። ፈቀደ ኦኤልኤ ሆነና ወረጉዱ ላይ ጸጉሩን ያሳደጉ ሌሎችን ሰብስቦ ጦር አደራጀ። አንደኛው እዛ ወረጉዱና ወለጋ ላይ አማራ ድንበር አካባቢ ቀስ ብሎ የግብርና ስራ ይዞ ቆየ ጊዜው እስኪደርስለት። ፈቀደ መጀመሪያ እዚህ ወረጉዱ አካባቢ ኢስት ወለጋ አካባቢ ኦሮሞዎችን ጨፈጨፋቸው። ምን አይነት ኦሮሞዎች መሰለም ይገለው? ቄሶችን፣ ባለሀብቶችን፣ ምሁራንን፣ በጣም አሰቃቂ ግድያዎችን። እነኚህ ግድያዎች እየተመዘገቡ ለምሳሌ ጠቅላይ ሚኒስትሩ ሶሻል ሚዲያ ማኔጀር አለ ባለፈው ኤክስፖዝ ያደረኩት የደህንነት ሰው ነው በላይናቅ ነው የሚባለው። ለነሱ ይደርስና እነሱ ደግማችሁ አድርጉት ይባላሉ። ዘግናኝ ካልሆነ ማለት ይሄ ከዛው ከአብይ ቢሮ ከአብይ ቢሮ ቲም አለ የሚያደርጉት እና በሚዲያ መናገር ማፈልገው አስጠሊ ነገር ያደርጋሉ። ከዛ ይሄ ነብራን ጁላ ሲናገር አይታላለም ሸኔ የሰው እንትን ጠብሶ ይበላል ምናምን በፓርላማ ሲናገር ሰምተው እንደሆነ ይሄንን እኮ ካርጋ ለሱ ራሱ የሚያቀርቡት እነሱ ናቸው። ፈቀደ አብዲሳ መጀመሪያ ኦሮሞን ጨፈጨፈ። ከዛ አማራ መጨፍጨፍ አስፈላጊ ሆኖ ተገኘ። በተለይ ደግሞ ህወሓትና እነመሮና እነደብረጽዮን ተቀራረቡ ሲባል አሁን እየነገርኩ ያለው ትግራይ ጦርነት አካባቢ ማለት አስፈላጊ ሆኖ ተገኘ። አማራ መጨፍጨፍ ነው። ትዝላል እዚህ ጋር ሰው ለምሳሌ የትግራይ ጦርነት ሊጀመር ቀናት ሲቀሩት በፓርላሜንት ፕሮግራም ጉሊሶ ወረዳ ላይ የነበረው እንትን አሁን እንግዲህ የዛ ጊዜ ራሱ ስትሬንጅ ነገሮች ነበሩ። ለምሳሌ ኔትወርክ ሙሉ በሙሉ ተዘግቶ ምናምን ሪፖርቱን ትዝላል ሌሎች የሰሩትን መከላከያ አትውጣ ሲባል ሆን ብሎ ወጥቶ መከላከያ አትውጣ ሲባል ወጥቶ እንዲህ አይነት ማት ግድያዎችን አደረጉ። እነዚህ ነገሮች በሚዲያ እነዚህ ነገሮች በደንብ ነው የሰሩት። የአማራው ማህበረሰብ ናሽናሊ ምን ነበር ሲባል የነበረው? ሸኔ የህወሓት ተወካይ ነው። ስለዚህ ወለጋ ያለውን ሸኔ ለመምታት ከአማራ እንዳይገል ከተፈለገ መቀሌ ያለው ትግራይ ህወሓት መጥፋት አለበት ተባለና በለው ተባለ፣ ተገባበት። ጦርነቱ ገባን። ያ ሁሉ ሆነ አብይ ግድ የለውም ፕሪቶሪያ ላይ ከነጌቾ ጋር ተጨባበጡ። ከዛ በኋላ የነሱ መጫወት ደግሞ ከአማራ ኃይሎች ጋር አጣላው። አሁን የአማራውን ድጋፍ ማግኘት እንደማይችል ሰብር አደረገና ጎልብጥ ብሎ አሁን የኦሮሞን ድጋፍ ያስፈልገዋል። ያኔ ጭልጥ ያለው ኢትዮጵያ ብሔርተኛ በሚኒልክ አምላክ ሲል የነበረው ሰውዬ ዞር ብሎ መጣና ኦሮሞ ናሽናሊስት መሆን አለበት፣ ስለዚህ የኦሮሞን ስሜት ደግሞ መኮርኮር አለበት። ኦል በሰደን ወለጋ ላይ ከዛ ፊት እኮ አልነበረም ኦሮሞ መገደል ጀመረ። በየጊዜው ይገደላል። ማን ነው ኦሮሞን የሚገለው የሚለውን እንመጣበታለን። ፈቀደ አብዲሳ ይሄን ከጨረሰ በኋላ እነመሮም ሌሎቹም ነቁበት። መጀመሪያ ሰው አላወቀም ነበር። ነቁበትና በዋሽንግተን ፖስት ኤክስፖዝ ሆነ የመንግስት ኤጀንት እንደሆነ ትዝ ካለው ዋሽንግተን ፖስት ላይ ወጥቶ ነበር። እዚህም ሪዮት ላይ ቀርቦ ነገራችን ላይ ጀምሮ ጋቸና ሲር ነው የሚባል እንደ ኦኤልኤ የሚለብስ የሚሾረቅ የሚንቀሳቀስ በብልጽግና የሚታዘዝ ኃይል ነው ወንጀሎቹን የሚፈጽማቸው ብሎ ተናግሮ ነበር። ለአድማጮቻችን ልግልጽ አድርግ። ፈቀደ አብዲሳን እኛ ነው ያስገባ ነው፣ እኛ ለመንግስት ያቀረብነው። መንግስት ለኛ ሪፖርት አድርጓል። ለነዚህ የሆነ ቀድሞ ኦነግ ወታደሮች ለምን ተመልሰው አልተቋቋሙ ሲባል ይሄው ስራ ያስያዝናቸው ተብለው ተነግሮናል እኮ። it's not a secret that he was a government agent. They sent him back. ይሄን ወንጀል በኦሮሞ ላይ በአማራም ላይ ሰራ። መጨረሻ ላይ በሰላም ገባ ተብሎ እጅ ሰጠ ተብሎ መጣና መከላከያ መረጃ ጎልፍ ክለብ እና ሳሞራ ድሮ እንትን የሚጫወቱበት እዛ ነው የሚቀመጠው። መኮንኖች ክለብ መቶ አለቃ ሆኗል አሁን ኦፊሻሊ። እቺን ማዝግብልኝ ወደ የአማራው ፈቀደ ደግሞ ወጣላል። አሁን እነፈቀደ አማራ መጨፍጨፍ ሲጀምሩ ትዝ ካለ እነ ብርሃኑ ነጋ እነ ደመቀ መኮንን ይወጡ ህዝቡ ይታጠቅ፣ ህዝቡ መታጠቅ አለበት አሉ። ይሄን እንግዲህ አድማጮች ያስታውሱልኝ። ይታጠቅ ተባለ። ለምን? ከላይ ኦነግ መከላከያ ህወሓትን ሲወጋ እዚህ አማራን የሚገለውን ሸኔ አማራዎች በሰላም እንግዲህ ለብዙ እንደሞሩትን አፈናቅለዋቸው ግማሹን ደብረ ብርሃን ግማሹን ሌሉ ካደረጉ በኋላ ወንዶቹን መለሷቸውና ግጥም አድርገው አስታጠቋቸው።
እየመሰለ የሚያስታጥቃቸው አንዱ ይሄ መገርሳ የሚባለው ልጅ ነው። የሱ ወንድም ግርማ ይባላል። የግርማ የሚባለው ሰውዬ ግርማ ቆራስ ጎበና ነው። እዛ አካባቢ ለረጅም ጊዜ የደህንነት ሰው የነበረ ነው። ቀበሌ ማስተዳደር ወደ ማስተዳደር በቃ ንጉስ ባለው እዛ አካባቢ ሰፊ መሬት አለው። ብዙ የፋይናንሻል ጥቅሞችም አሉ። እንደዚህ እንደ የሰሊጥ ጉዳይ ብዙ ነገር አለ እዚህ አካባቢ። ሰሊጥ እንከላከል ብለው የአካባቢውን ኦሮሞዎችና አማራ ገበሬዎችን አስታጥቀዋል መጀመሪያ ላይ። አሁን እነኚህ ሰዎች አማራ መሆን ተፈለጉና አማራ ሆኑ። መልቲኤትኒክ እኮ ናቸው በነገራችን ላይ አማራም ኦሮሞም ናቸው የታጠቁት ገበሬዎች መጀመሪያ ላይ። አሁን አማሮቹ ሲጠቁ በብዛት ገቡ፣ አስታጠቋቸው። ለ5 ዓመት አሰልጥኖ ሲመራቸው የነበረው መገርሳ ነው። ፋኖ ሆነ ቡድኑ በቃ ፋኖ ተባለ። ፋኖ በሁለት ከፈሏቸው። አንዱ ፋኖ ቢያሙ፣ አንዱ ፋኖ ወለጋ ነው። ሌላ ረጅም ታሪክ አለው እሱ። ይሄ ቡድን አሁን ልክ እንደፈቀደ ሰዎችን መመንጠር ጀመረ። ኦሮሞችን ይገላል፣ ይጮሃል። እኛንም ላይ ለምንድን ነው የማትናገሩት እናንተ የፋኖ ቅጥረኞች ምናምን ይባላል። የህወሓት ቅጥረኛ ነን፣ አሁን ለብሰን ደግሞ የፋኖ ቅጥረኛ ሆነ። ስመረምረው ይሄ ሰውዬ ምን ይሆናል መሰለ 5 ዓመት አሰልጥኖ አብሮት ያለ ሌላ አትንኩት ይባላል። በአጋጣሚ በትንሽ ኃይል እየተንቀሳቀሱ እያሉ ከሚሊሻዎች ጋር ይዋጋሉ። ሚሊሻዎች ላይ ሲዋጉ እጃቸው ይሰጣሉ። ሲያዙ ኢማጂን እንግዲህ ሪሞት ቀበሌ ውስጥ ነው ሲያዙ ወዲያው ሻለቃ ቶሎሳ ጉደታ የሚባል ሰው እንግዲህ በስም ፎቶ አለ እንትን ላይ ማለት ሻለቃ ቶሎሳ ጉደታ በመከላከያ መረጃ የምስራቅ ወለጋና ወረጉዶ ኃላፊ በሄሊኮፕተር ሄዶ ማለት ነው። ኢማጂን ተራንፋኑ በሄሊኮፕተር ሄዶ ፒክስ ያደርገው ብድግ አድርገውት መከላከያ መረጃ አምጥተው በከፍተኛ አቀባበል ተደርጎላቸው ለካ ቀድሞውንም እነሱ ናቸው የላኳቸው። ሲጨፈጭፉ የነበሩትን ሰዎች ነው አገዛዙ ሄሊኮፕተር ልኮ የተቀበላቸው። አብሶሉትሊ 200 ምናምን ሰው በአንድ ቀን ገለዋል እነዚህ ሰዎች። ያ ብቻ አይደለም እርሻ አላቸው ብያለሁ። እነዚህ ሰዎች ፋኖም ሆነው የተቀረው የአማራና የኦሮሞ ገበሬ እህል ሲቃጠል እንትን ሲል የነሱን መከላከያ አጅቦ በኦራል ጭኖ እህላቸውን ናወጣላቸው። ተመልሰው አሁን የት እንዳሉ ታውቃለህ? ጊዳያናና ነቀምት መካከል በመከላከያ ታጅበው ይንቀሳቀሳሉ። አስረግጬ የምነግርህ ምንድነው ይሄ ወለጋ ላይ የሚንቀሳቀስ ፋኖ የሚባለውን ኃይል በፈለገው ጊዜ ልክ እንደነፈቀደ ያደራጀው ያስታጠቀው በሚስጥር አይደለም። በሚስጥር ሳይሆን በግልጽ ባለፈው አንድ ጀነራል ተገሏል። ጀነራል የተገደለው ከወርቅ ጋር በተያያዘ ነው። እዛ አካባቢ ሱዳን ድንበር ላይ ብዙ ድራማ አለ አይደል? ከዚህ ጋር በተያያዘ ሊያስወግዱት ፈለጉ። ማንም መመጣት የማይችልበት አካባቢ ላይ ጂፒኤስ ሎኬሽናቸው ስፔሲፊክ ለነ መገርሳ ተሰጥቶ ጠበቁት፣ ጠብ አደረጉት። በአካባቢው ያለው መከላከያ እንኳን እንዲደርስ አልተፈቀደም። የክብር እንኳን ሽኝት አልተደረገለትም። ፋኖች ክሬዲት እንዲወስዱ ተደረገ። የዛ ቀን ተብሎ ነው የተጨፈረው ጎልፍ ክለብ ውስጥ ማለት ነው። እና እነሱ ብቻ አይደለም ማት አመራሮች ናቸው የተገደሉት በዚህ ምክንያት። የብልጽግና ሰዎች ራሱ አንዳንድ እጢ የሚሆኑ አሉ አይደል? ማይሆን ነገር ላይ እነዛን በሙሉ አስወግዷቸው ማለት ነው። ትናንት የሆነውን ድራማ ልንገርህና ወደ እንትን እመጣለሁ። ትናንት ያደረጉት ጊዳያና ዋና ከተማ ሰሞኑን ጦርነት ነበር። እዛ አካባቢ ሞቅ አድርገውታል እና መከላከያ አካባቢ ስለሚለቅ ተባለ ባንኮች በሙሉ ያለውን ብር በሙሉ አሟጣው ወደ ነቀምት እንዲልኩ ተባለ። ለስም ብራዘር እንግዲህ የድራማው ሶስት ጌት እንኳን አይደለም። ባንኮች በሙሉ ኢመርጀንሲ ካለ እንግዲህ ጦርነት አካባቢ ጦርነት እየተካሄደ ነው መንገድ ላይ። ስለዚህ መከላከያ ሄደና ብር በሙሉ እንታወጡ ተባለ። 70 ሚሊዮን ብር ተሰበሰበና በመኪና ተጫነ። በግምጃ ቤት ያለ ጠመንጃ በሙሉ እንዲወጣ ተባለ። ወጣና ትንሽ ሄደው ማላ ሲደርሱ የመከላከያው አባል አጠገብ ያለው ባንከሮቹን ጧጧ አድርጎ ገደላቸው። ከዋሻው የጊዳ ህዝብ ይፍረደኝ ጧጧ አድርጎ ገደላቸው። 70 ሚሊዮኑ ወደ 100 ምናምን ክላሽ ማአት የዲሽቃ የመትረየስ ጥይት ምናምን ተዘርፈው ሌሎቹ ህዝብ በተበራሪ ከተመታው ውስጥ ሌላውን ህዝብ አልገደሉትም። አወረዱት፣ አስቀመጡት።
መሳሪያውንና ብሩን በአምቡላንስ ጭነው ሄዱ። በአምቡላንስ ጭነው ሄዱና ወንዝ ሞላባቸው። መሻገር አቃታቸውና ተደረሰባቸው። ድሮን ኦፕሬተሮቹ እያዩ ለጥም ሄዱ ናቸው። የአብይ ዓላማ ምንድን ነው? ቅድም ያነሳት እቺ የጥምዶ ጉዳይ ነው ነገሩ። ጉሙ እየመጣ አይደለም። እሷም ማሸፍ ስለፈለገ ምን ማድረግ አለበት? ሴንሲቲቭ ነው ኤሪያ። ያሰማራቸውን ፋኖች ተጠቅሞ ማዕት ኦሮሞች እየጠረገ ነው። ከዛ ደግሞ ሌላ ኃይል አደራጅቷል ሄዶ አማራን የሚመጣ ግን ያኛ ብዙም አይነገርም። አሁን ሰሞኑን እኮ የአማራ መሞት አይነገርም። ያኔ ኦሮሞ በጥፍ ነበር ወለጋ የሚሞተው በነገራችን ላይ አሁን እኔ የነበረኝ ጥሪ በፐብሊክ ከመውጣት በፊት በነገራችን ላይ እነዚህ መረጃዎች ለፋኖ ለሚቀርቡ ሰዎች ላለፉት 1-2 ዓመታት ሳስተላልፍ ነበር። ኦኬ አሁን እንመጣለን ያለ ነው በትክክል እንደው ባጭሩ ለመጠቅለል አገዛዙ በትግራይ ጦርነት ወቅት የአማራ ፖለቲካል ኮሚኒቲን ማነሳሳት ሲፈልግ ራሱ ባደራጀው ኃይል አማካኝነት የአማራ ብሔር ተወላጆችን በስፋት እንዲገቡ ያደርግ ነበር። ከፕሪቶሪያ ስምምነት በኋላ ደግሞ ከአማራ ፖለቲካል ኮሚኒቲ ድጋፍ እንደሌለው ሲያውቅ በኦሮሞ የፖለቲካ ህብረተሰብ መካከልና የኦሮሞ ኮንስቲትዩንሲ ለማነሳሳት ሲፈልግ ደግሞ የኦሮሞ ብሔር ተወላጆችን የሚገድሉ ራሱ የሚያሰማራቸው በፋኖ ውስጥ የሚንቀሳቀሱ ኃይሎችን አሰማርቶ ጭፍጨፋ እየፈጸመ ነው እያልን ያለ ነው አይደል? 100% ምነግርህ። በነገራችን ላይ ወደፊት ደግሞ ያውቁታል። ለኦነጎች ለወላዎች ይህን ስለግራቸው ነበረ ድሮ ስለነዚህ ኢንፊልትሬት ስለሚደረጉ ሰዎች። አሁን ወለጋ ውስጥ የተንቀሳቀሱ ምን ለአማራ የሚንቀሳቀሱ የሉም ማለት አይደለም። የሰሙ ተጨፍጭፎበት ቤቱ ተቃጥሎበት ሸኔን ያቃጠለበት ተብሎ መሳሪያ ያነገባል። እነሱን የሚመሩ ሰዎች ግን የመከላከያ ኢንተለጀንስ አሴቶች ናቸው። የመከላከያ ኢንተለጀንስ አሴቶች ናቸው። ባለፈው አስረዛ ሄዶ ነበር የፋኖ ቃል አቀባይ ሲነሳ ጀምሮ መከላከያ ኢንተለጀንስ ያቅ ነበር ሲነሳ ለድንታችን ምንድነው የፈለጉት መሰለ ስንከራከር ነበር። ይሄ ወለጋ ውስጥ ያለው ፋኖና ያኛው ፋኖ አንድ አይደለም፣ ይሄ መንግስት ነው ብለን እናገር ነበር። ነው ያና ፋኖ አካል ነው የሚሆን ታንጀብል ፕሩፍ አስረስ በሚዲያ ሳይናገር ነው። ለምሳሌ ለኔ ይሄው መረጃ ይሄው አንተ የምትከራከርላችሁ ፋኖች ይሄው ዋና አቀባዩ መጥቶ እዛ ተብሎ ቀርበዋል። እና እነሱ እዛ ለሚያካሂዱት ጭፍጨፋ የፋኖ ይሄ አማራ ክልል እየተንቀሳቀሰ ያለው ፋኖ ኤክስፓንድ ለማድረግ ከሚያደርገው ጥረት ጋር እንዲተሳሰር ነው ዝም ያሉት ነው የምትለኝ? በሚገባ ታይቱ ዳብዳሊት በነገራችን ላይ አንዱ መንገድ ላይ እዚህ ሰላሌ ላይ ሐረር መንገድ ላይ ብዙ ጊዜ ሸኔ ሰው ጠለፈ ይባላል። ቪዲዮ አገኘው ላይቭ ቁጥ ብለው በድሮን እያዩት አቃጣው ጋዙን ከተተው ወይየው እዛ ጋር ያረገሩ ቁጥ ብለው ቤተ መንግስት ውስጥ ቆመ። ያን ነገር እንደ ከተናገርኩ በኋላ መረጃው እንደገባ ነገ ሲደርሱ ብዙ ሰዎች ኢምፕሊኬሽን የሚያደርጉ አቆሙት። እያንዳንዱን ወለጋ ላይ የሚደረገው ያውቁታል። በነገራችን ላይ ወለጋ ላይ ብቻ አይደለም። ባለፈው አንዳንድ ካንተ ጋር ነው ከመጎስ ጋር ስለወያይ የአርሲ አቦምሳ ላይ ፋኖ ገባ ተብሎ ይመነጥራል ማህበረሰቡን ስንመረምር ሰውየው የመከላከያ መለጃ ሻለቃ ነው፣ ሻንቆ ይባላል። አማራም አልነበረም፣ ሌሎች አማሮችም ሰብስቧል። ግን መከላከያ መረጃ ነው። እንደውም የአንድ ሚኒስትር አማች ነው። ልክ ደርሰንበት እኔ ሳጋልጠው ገደሉት ሰውየው ነው። ይሄ እየተደረገ ያለው ኦሮሚያ ውስጥ በአብዛኛው ወለጋ ላይ ግን አርሲም ውስጥ እዚህ ሻዋ ውስጥ ማቆ ያለው ደግሞ ወሎ አካባቢ ሉክ ኮምፕሊኬት የሚያደርገው ምን መሰለህ የሚያሳዝነኝ ኦፍ ኮርስ እዚህ አካባቢ ያለው የአማራ ማህበረሰብ ተጠቅቷል። በፈቀደ አብዲሳ ሲጠረግ ነበር። ሰው ግን ራሱ መጠየቅ ያለበት የዚህ የወለጋ ፋኖ ሰዎች እና ፈቀደ አብዲሳ ጎልፍ ክለብ አብረው ችል እያደረጉ አንዱ ኦሮሞ ሲጨፈጭፍ ከርሞ አንዱ አማራኛ ይፈጨፈ አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። እና ትላንት የሆነው ነገር ያለው እኮ ትላንት የሆነው ፍሬሽ ነው። ማንንም ጠይቅ፣ ትላንት የሆነው ነገር ይሄ ነው።
ወታደሮቹ አሁን እኮ የመከላከያ ወታደሮች ተነስተው በግልጽ አሁን በፌስቡክ በቲክቶክ እየተናገሩ ነው። እየሆነ ያለው የመከላከያ ጀነራሎች ናቸው ትናንትናው ድራማ ይሰሩት እያሉ የፋኖ ምን ተናግሯል። እዛ አካባቢ የሚመራው የፋኖ ምን ተናግሯል። መረጃ የምናገኘው ከመከላከያ ነው ብሏል። ሊክ አይደለም ግን it is orchestrated ከፖለቲካ አመራሩ። ስለዚህ የፋኖ አመራር አባላት ማለት የትክክለኛው ፋኖ አመራር አባላት ምን እንዲያደርጉ ነው ጥሪ እያቀረብክ ያለው? አንድ ቦታ በተመሳሳይ ስያሜ ልክ ለምሳሌ ሸኔ የሚለው አለ፣ ብልጽግና ራሱን የሚያንቀሳቅሰው አለ፣ የኦሮሞ ነጻነት ሰራዊት አለ። ሁለቱም ይንቀሳቀሳሉ። አገዛዙ የዛኛውን ስያሜ እንደሚጠቀም ሁሉ ፋኖም ራሱ አገዛዙ ያደራጀው እንዳለ ሁሉ ከዋናው የፋኖ አደረጃጀት ጋር የተገናኘ ትክክለኛው ፋኖ ሁለቱም ኤግዚስት ሊያደርጉ አይችሉም። አንድ ቦታ ላይ ምንድነው የሚጠበቅባቸው? አሁን ያንተ ጥሪ ምንድነው? ምን እንዲያደርጉ ነው? ምን ግልጽ እንዲያደርጉ ነው? አንደኛ ይሄ ወለጋ ላይ የሚንቀሳቀሰው በፋኖ ሰው የሚንቀሳቀሰው ኃይል የእናንተ አካል ነው ወይ? ይሄን ግልጽ አድርጉት። ይሄ የፋኖ አካል ነው ካሉ ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው ወይ ማስቆም አለባቸው። ይሄ ሲቪል የሚገለው በረጋች ላይ ከመከላከያ ጋር አይዋጋም። የፋኖ ከመከላከያ ጋር አይጋጭም። ያው እንደዚህ አሳይመንት ሲሰጠው ጀነራሎችን ምናምን እንደዚህ ይገላል እንጂ በለፊት አይጋጭም ነው። ከሎካል ሚሊሻ ጋር ይጋጫል። ሌላ ጊዜ ሰፈር ሄዶ ብቻ መመንጠር ነው፣ ሌላ የለም። እነ ፈቀደ አብዲሳስ ከመከላከያ ጋር ተዋግተው አያውቁም። ምን የሚገሉት ባለስልጣናትን ጀነራሎችን ሲፈልግ እንደዚህ መከላከያ ሰዎች መወገድ የለባቸው ይገላሉ። ሌላ ጊዜ ግን ሲቪል ሰው ነው የሚመነጥሩት። ይሄ ኃይል የእናንተ አይደለም። ከጃላችሁ ዲሶን አድርጉት፣ አለበለዚያ ሪስትሬን መቻል ማድረግ አለባችሁ። ምክንያቱም አንድ እነሱን ያፈርሳቸዋል። ትዝ ይልሃል 2024 አካባቢ በውስጣው በኦሮሞ ይታወቅ ነበር የመሮ ኦኤልኤና የሽመልስ ሸኔ ያንቀል ነበር። ጊዜው ሲደርስ እነ ሽመልስ የራሳቸውን ሸኔ አወጡት እንዳለ ግን ማዶ ነው በመቶዎች ሲሰጡት እዚህ ያለ ሰሞን። ከዛ ወዲህ እኮ ኦሮሚያው ዘረፋ፣ ግድያ በሲግኒፊካንት አልጠፋም። ሲግኒፊካንት ሊቀነስ እነዛ ከወጡ በኋላ አሁን ወለጋውን ብቻ ነው ለምነግር። እነሱ ፍላጎት ካላቸው አማራ ውስጥ ያለውንም ልነግራቸው ይችላል። አማራ ክልል ውስጥም ያለውን ቢኮዝ አንድ ነገር እያደረኩ ያለሁት የስርዓቱን መረጃ ምንጮች በደንብ ኢንፊልትሬት ማድረግ ነው። አስገብተዋል። አንድ ልጅ አይተህ እንደሆነ ማን ነው በአማራ ክልል ባለው አደረጃጀት ውስጥም ሰው አስገብተዋል። አገዛዙ ለምሳሌ አንድ ኮማንዶ ምናምን የሚባል የገባ እጅ የሰጠ ልጅ አለ። አጫሉ ሲገደል አብራት የነበረችው ሴት ታውቃታለህ? ላምሮት ምናምን የምትባል በሚዲያ ትጠቀስ ነበር። አሁን እሷ የመከላከያ ኮማንዶ አባል ነበረች። ከዛ በኋላ የደህንነት አባል ነች እና ከሷ ጋር የሷ ፓርትነር የነበረው ልጅ የብሔራዊ መረጃ ደህንነት ነው ከመከላከያ ወስዷቸው ራሱ ስር ሲያሰማራቸው የነበረው ማለት ነው ለስፔሻል ሚሽን። ፋኖ ገብቶ በጣም ገኖ ነበር። አላማው የፋኖ አመራሮች እንዲገል ነበር፣ ኢንፊልትሬት እንዲያደርግ የተላከው። እነሱ አውቁታል። ይሄን እነ ምሬንና ከቻለም ዘመነን ለማንታት ነበር። መጨረሻ ላይ ተነቃበት ሲባል ጊዜ ገብቶ ሲገባ ሚዲያ ላይ በመከላከያ ዩኒፎርም ነው ኢንተርቪው ሰጠው። ሁለት ማረግ ድጋፍ ነው ያገኘው። ከዛ በኋላ እንግዲህ ዋን ኦፍ ዘ አይኮንስ ኦፍ ፋኖ ነው ያሰውዬ። ብዙ ሰዎች አሉ እዛ ውስጥ። በወሌ ውስጥ አንድ ልጅ ነበረ አስገቡት። እሱ በሄደበት ጦር ሜዳ በሙሉ ቪክትሪ ብቻ ነው። ኮማንዶ የሪፐብሊካን ጋርዶችን 50 ራሽ ረፍርፎ ይሄናል በትሬዝና ምናምን በቃ በየጊዜው እሱ በሄደበት ቪክትሪ ብቻ ነው። ለካ እነሱ ናቸው ኢንፎርሜሽን ፊድ የሚያደርጉት። በሚያገኘው ሰክሰስ የተነሳ ልጁ አዲስ ነው ግን ሁሉም ፊት ሰማይ ደረሰ። መጨረሻ ላይ ሲነቃበት ያለውን ኃይል ይዞ ወጣው። አሁን የመከላከያ መረጃ ኦፊሻል ኦፊሰር ነው። ያ ብቻ አይደለም፣ ማአት ገንዘብ ይዞ መጥቶ አሁን ሀብታም ነው። እና እንዲህ አይነት እያደረጓቸው ያሉ ሰዎች አሉ። ኢንፊልትሬሽን በየጊዜው ሊኖር ይችላል። ግን ይሄ ወለጋ ያለውን አደጋው ምንድነው? በኦፊሻል ፋኖ እንደ ግለሰብ ብቻ ሳይሆን ግለሰብ እኮ ነገ ሲከዳ ሰው ልታረጋው ይችላል። ይሄ አንደኛ ዜጎችን እየጎዳ ነው። ሁለተኛ የወጡን ማህበረሰብ የባሰ እያራራቀንም ሄደው። ሶስተኛ አሁን ፋኖም ወይለም ቲፒኤልኤፍ የሚወክሯትን ጽንዶ አፈር ድሜ ነው የሚቀላቅላት። ምክንያቱም ይሄን ያህል ግድያ እየተካሄደ
ጥምረት ልመሰርት አትችልም። this is very difficult imagine የትግራይ ኃይሎች ወሎ ገብተው በጎንደር ገብተው ሰው እየጨፈጨፉ ልታረጋው አትችልም። ኃይል እንኳን ቢሆን if you are smart ያንተ ኃይል እንኳን ቢሆን ሪስትሬን አድርገው እንትን ማድረግ አለብህና ይሄን ኃይል እየመራ ያለው በዚህ ልቋጭ ነው። ይሄን ኃይል የመሰረተው ያስታጠቀው እስካሁንም አመራሩ ዞ የሚሄደው ምን አለ በሉኝ እድሜ ከሰጠና ካለም ከጥቂት ዓመታት በኋላ እነዚህ አሁን የወለጋ ፋኖ አመራሮች ልክ እንደ ሽመልስ እንኳን የዛሬ ያህል ሶፊስቲኬት አይመስለኝም እንደፈቀደ አብዲሳ ጸዳ ብለው ገብተው መቶ አለቃ ሻለቃ ካልሆኑ ምን አለ በለኝ። ስለዚህ እዛ አካባቢ ያለውን ስትራክቸሩን በተመለከተ ያላቸውን አስተያየት ግልጽ ያደርጉ። የነሱ ሆኖ አገዛዙ በከፋ መጠን ኢንፊልትሬት አድርጎት ከሆነም እሱን ያርሙ፣ ሪስትሬንት ማድረግ የሚችሉ ከሆነ የሚያደርጉ፣ ካልሆነ ደግሞ ምንነቱን በትክክል ይግለጹ የሚል ጥያቄ ነው ያነሳው። በእነሱ በኩል ያለውን ምላሽ እንጠይቃቸዋለን፣ የሚሉትን እንሰማለን። ግን አሁን ይሄንን ስትናገር እኔ የመጣብኝ ጥያቄ ያለ የመጨረሻ ጥያቄ ነው። ይሄ ነው ሉክ አሁን በአራት ኪሎ ያለው አገዛዝ አውርተንበታል ብዙ ማለት የኤርትራን ጦር ትግራይ ማስገባት፣ የሱዳንን ጦር ወደ ኢትዮጵያ ግዛት መጋበዝ፣ አፋር ላይ በትግራይ ላይ ማሰልጠን ሸማቂ፣ በአማራ ክልል የራሱን ፋኖ ማደራጀት፣ ኦሮሚያ ላይ አሁን የጠቀስካቸውን አንድ ጊዜ አማራ አንድ ጊዜ ኦሮሞ ተወላጆችን የሚገሉ ታጣቂዎች ማደራጀት፣ በየከተማው ኮሬ ነገኛ በተመለከተ ተጽፏል እንደምታውቀው ዓለም አቀፍ መገናኛ እሱን ማደራጀት፣ የተለያዩ ገዳይ ቡድኖች በከተሞቹ ማደራጀት፣ ከዛ ቤንሻንጉል ላይ አርኤስኤፍ ማሰልጠኛ እንዲያገኝ ማለት ስስቱ ናቸውና ወይ ከዚህ ሰው ግን አገሪቱ ተርፈች። ምን አልኩህ ገና መጀመሪያ ስናገር የዚህ ትውልድ ትልቁ ቻሌንጅ አገሪቷን ከሱ ማትረፍ ነው። ዛት ብሎኩ ስለ ዲሞክራታይዜሽን ነው የማወራው። ዲሞክራሲ ሀገር ዲሞክራሲ ለማድረግ ምናምን አሁን ባለ ጭንቅላት ላይ ነው ሻሽ የሚጠመጠመው እንደሚባል የሚደረጉ ነገሮች ጥንቃቄ ያስፈልጋቸዋል። ምን ለዚህ ነው ምክንያቱም እንደ ሬጉላር ስቴትስማን ካሰብከው ስለ ቴሪቶሪ ያስባል፣ ስለ የሀገር ክብር ነው doesn't care exactly። አንድ ነገር ልንገርህ፣ ባለፈው አንድ ውይይት ነበርና ይሄ የኤርትራዎችና የትግራይ ኃይሎች በሱዳን በኩል ጥቃት ለማጥቃት አስበዋል የሚል መረጃ ይደርሰዋል በዚህ በአሶሳ በኩል እና እኔም ራሱ ስበት ነበር ምናምን እስካምቦ እንትን ያላቸው እስካምቦ ግድቡንስ ይደብድቡት ያማ ጥሩ ነው ግድቡን ምክንያቱም ኢማጂን እነዚህ አይነት መጥቶ ግድቡን እንትን ይከነኩት የኢትዮጵያን ባንዴ ለማስነሳት ይረዳዋል። That's why if you are fighting this kind of people you have to get into his head። በመለስም በታገልከው ሜንታሊቲ አብይን ልታገል አትችልም። መንግስቱ ኃይለማርያም ለምሳሌ መለስ እንኳን የተለየ ነው። መንግስቱ ኃይለማርያም አብይ ነው ለምናናጋጽረው ወታደራዊ አምባገነን ያላቸው ኢንዲቪጁዋሊስቲክ መለስ it was an institutional party dictatorship ነው individual dictatorship። መንግስቱ worried about every inch of the country። ነው አዲስ አበባ 100 ኪሎ ሜትር ሬዲየስ አልገባ በስተቀር he doesn't care። በተለይ ደግሞ ከዛ ውጭ የሚደረገው ነገር ማኒፑሌት እያደረገ አንተ ፖለቲካሊ እያከሰረ ይሄዳል እና አይነት የለውም የምለው ለዚህ ነው። ነገራችን ላይ አይነት የለውም። እኔ ከዚህ የኢትዮጵያን ታሪክ ለማንበብ ሞክሬያለሁ። እንደዚህ አይነት ልም ያለ ቀውስ እኔ ታንብቤ አላውቅም፣ አይቻልም። አሁን ሞደርን አይነት አለው፣ አሁን ማየት አይነት አለ፣ ኢመርጂንግ አለ። ይሄ ዴጆ ስትሮንግማን የሚለው ከዛ ወዲህ የወጡ መጽሐፎች ስትወስድ እነኚህ ሱዶ ፖፑሊስት የሆኑ አመራሮች ብራዚል ላይ ፖሊሳሪዮ ብራዚል ላይ አባባ ትራምፕ አሜሪካ ላይ ሞዲ ህንድ ላይ ትንሽ ይድጋናል። እንደዚህ አይነት ሰዎች ይሄ ሀገርና ግለሰቡን አንድ የሚያደርጉ የሀገር ጥቅም የግል ጥቅም እንደሆነ እነሳ ጫፋቸው እስካልተነጋ ቁጥር ድረስ ቤተሰቦቻቸው ራሱ ቢራገፍ ሀጃ የሌላቸው ኒው ኮንሰፕት ኦፍ ፓወር ኒው ሞኖሊቲክ እና ኢንዲቪጁዋሊስቲክ የሆነ
ሁሌ ካንተ ጋር ስናወራ አንድ ነው ያው ቻር ታደርግብኛለህ። አብይ እኮ ኢትዮጵያን እንደ ሸምሱ ሱቅ የሚያያት ሸምሱ ስለ የሰፈራችን ነው እናውቀዋለን። እኛ ጋር ሸምሱ ይባላል ሱቅ ሁሌ ሱቋን በእንትን ይዞ የሚሄድ ሰው ነበር ሲጃራ ምናምን የሚሸጥ እንደሱ ነው የሚያያት። እና if you want to beat him you have to get his head ሞዲን ካየኸው እኮ ቢያንስ ስለ የሂንዱ ናሽናሊዝምን ይከለላል አይደል? ትራምፕን ካየኸው አሜሪካ ፈርስት ይልሃል። whatever constitution አንዴ ኤክስፓንድ የሚያደርግ አንዴ ሽሪንክ የሚያደርግ እንትን አለው ምናምን ትላለህ። ቢያንስ የሆነ አይነት ወጥነት እኮ ታያለህ አይደለም? ይህ እንደሳሉ ፍሌክሲብል ነው። እነዛም ያው ኢንስቲትዩሽናል ኮንስትሬንት አላቸው። የአሜሪካና ኢትዮጵያ ማድረግ አትችልም። ህንድም ሮበስት የሆነ ሲስተም ነው። እነዛም ፐርሰናሊቲ ትሬታቸው በጣም ተመሳሳይ ነው። በተለይ ትራምፕ የምታየው ለፕሬዚደንት እስኪሮጥ ድረስ he was not a Republican, he was not a conservative. Like actually he's a liberal guy. ግን ሲያየው the pasture is greener on the other side. So you know እዛ ገባና ሁሌ አሁን ምናምን አንዳርጋቸው ምናምን ያውቃሉ። ሁሌ ገና ወደ ሀገር ስንመለስ he's not what you think he is. ያኔ በጣም አድርጎ ኢትዮጵያ ውስጥ ነበር እንደምታውቀው እና አስተለንደም ነው አይዲያ እና የሱ ፐርሰናሊቲ እዚህ ውስጥ እየገባን ያለው ምንድን ነው? እሱን የምንታገል ኃይሎች ክሊርሊ አንደርስታንድ ካላደረገን ሂስ ቲንኪንግ አብዛኞቹ የእሱን ጨዋታ ነው የተጫወቱለት ያሉት። ኢንፋክት እኔም እኮ የእሱን ጨዋታ ተጫውቼለታለሁ እርሊ አካባቢ ሳልነቃበት from 2018 to 2020 አካባቢ ይሄ የመምከር ሂሳዊ ድጋፍ በጣም እያልን ስንፎጋገር የነበረበት ዘመን ነበር አይደል? that was እኔ አንደርስታንድ ነው ያለ እሱም በደንብ አንደርስታንድ ያደረኩት እስር ቤት ቁጭ ብዬ ከሱ ጋር የነበረኝ ኢንተራክሽን ሌሎች ነገሮችን ለማንበብና ሪፍሌክት ለማድረግ ጊዜ ከወሰድኩ በኋላ ነውና ሌሎቹም አትሊስት የሚያደርጉትን ነገር ስትራቴጂክ መሆን እንዳለባቸው ስትራቴጂው ደግሞ አሁን የግለሰቡ ቢሄቪየር የስቴቱ ቢሄቪየር ነው ይችላል ይዝልህ exactly a personal behavior has become state behavior ነው እኮ ሌላ ሀገሮች ውስጥ የሩቶ ቢሄቪየር እኮ የኬንያ መንግስት ቢሄቪየር አይደለም የእንዳውም የሩቶ ቢሄቪየር በኬንያን ስቴት ቢሄቪየር ሼፕ ይደረጋል ይገራል ስቴት ጸባይን የመግራት የአመራርን ጸባይ የመግራት ለዚህ ነው አሁን ብዙ ጊዜ ለምርጫ እስከ ታሪክ ቃል የምትገባውን ስልጣን ስትይዝ ምን ማሟላት ማትችለው ለምንድነው የስቴቱ ኢንተረስት ትራምፕ ያደርጋል ያንተን ኢትዮጵያ ግን ስቴቱ በጣም ስላዳከመው አብይ ብልጽግና ኢትዮጵያ አሁን ሁሉም ኢትዮጵያ አይደለችም እቺ አዲስ አበባ እና አካባቢ ያለችው ኢትዮጵያና ጥንጥሩ አንድ ናቸው ማለት ነው ስለዚህ የመጨረሻ በሱ አእምሮ ውስጥ መግባት ማለት አሁን በሚካሄዱ የተቃውሞ እንቅስቃሴዎች ውስጥ ምን ሊታረም ምን ሊስተካከል ይገባል በአደባባይ መጥቀስ የሚቻሉት ያክልና ታገኛቸዋለህ ወይ ኦፍ ኮርስ ከተለያዩ ኃይላት ጋር ከተለያዩ ሰዎች ጋር ነው የምትነጋገረው ካለው ግን ይሄንን ለማስረዳት ይሄንን የተረዳ እንቅስቃሴ እንዲኖር ለማድረግ ምን ያህል ትሞክራለህ? በተቻለ መጠን ያው በግልም በሚዲያም እናገራለሁ እኛም ደግሞ ራሳችን እየሰራን ያላቸው በጣም ኢፌክቲቭ የሆኑ ነገሮች አሉ ማለት ነው በጣም ኢፌክቲቭ የሆኑ ስርዓቱን ብሎም የፈታን ያለባቸው ነገሮች አሉ ምክንያቱም we understood behavior of the thing እና እሱ ለጊዜ ቆይ ግን I'm open to talk to anybody look እኔ አንድ ያንተን ስጋት እናንተን የሚያቀራርበን እኔና ሌሎችን የሚያቀራርበን አንተና ሌሎችን እኮ የሚያቀራርበን የተለያየ አመለካከት እኮ አለን ግን ምን አንተ አመለካከት ሊኖራቸው ቦታ ለምሳሌ አንተ ስንዴ ይዘህ መጥተህ እኔ ገብስ ይዤ መጥቼ ቅዳሜ ገበያ እስከሌለች ድረስ ዋጋ የለውም ኤግዛክትሊ መሬቱ ከሌለ መቆሚያው መሬት ከሌለ ከዛ በፊት ትርጉም ይሰጡ የነበሩ ነገሮች ሁሉ ዋጋ የላቸውም ማለት ነው እዚህ ያኔ ስለ ፌደራሊዝም አከር ስለ ባንዲራ ስንከራከር አሁን ይሄ ናሽናል ዳያሎግ የሚባለው ነገር ትልቅ አጀንዳ ይወጣል እዚህ ዲያስፖራ ምናምን ነው ሰው የሚያጋግለው ዶንት ኬር ምክንያቱም
ያኔ ትልልቅ ሆኖ የሚታዩ ነገሮች በጣም ደብዝዘዋል። ምክንያቱም ችግሮች በጣም አዳዲስ ችግሮች ኢመርጅ ያደረጉ አሁን ለሰለስተ አሁን ሰሞኑን ያልኩ ያለው ነገር ሳውዲ አረቢያ ላይ ሰዎች የሚገዳደሩትን ምናምን ስታዩ ከእስር ቤት ሲወጣ አብይ ስር 5 ነገሮች ተለውጠዋል። አንዱ ሞኔታይዜሽን ኮመርሻላይዜሽን ኦፍ ፖለቲክስ ፖለቲካ ስልጣን አሁን ዶ ስልጣን ሰው የሚወጣው ለክብር ነው። አቶ ከሌ ሚኒስትር ለመባል አሁን ለብር ነው። ዛሬ ውጭ ጉዳይ ሚኒስትር ማንም ሊሆን አይችልም። ጌዲዮን ራሱ አካዳሚክ ስለሆነ እንጂ የገድም ቦታውን ለማለሙ ምናምን ለነ ይሄ ምክትል ጠቅላይ ሚኒስትሩ ምናምን ውጭ ጉዳይ ሚኒስትር ምን ብታይ አይፈልገው እንዴ ነው የሚለው ከዚህ ገቢዎች እንደዚህ አይነት ቦታ ትንሽ የሚቦጨቅ ያለበት ቦታ ነው። ኮመርሻላይዜሽን ፖለቲክስ ያ ብቻ አይደለም። በሶሻል ሚዲያ ላይ ተመልከት ሰዎች እንዳለ የኛን ከኛ ጋር ሲታገሉ ነበሩት እኮ አሁን ስቴቱ እየከሰረ መጣኝ እንዳለ ነው የገዛቸው። ኮመርሻላይዜሽን ፖለቲክስ ፒአራይዜሽን ኦፍ ፖለቲክስ ፒአራይዜሽን ማለት ፕሮጀክት ተሰርቶ ከማሳየት ይልቅ የፕሮጀክቱ አይዲያ አሁን አንድ የሚያደርጋቸው ይሄ ግሪን ሪቮሉሽን ምንድነው? ይሄ አትክልት የሚተከለው አትሊስት የመጀመሪያዎቹ 5 ዓመታት የማስመሰል ሰው ይወጣ ነበር። ዘንድሮ አይታ እንደው ሰው አልወጣም። እሱና የተወሰኑ እሱና ልጁና ምናምን ብቻ ናቸው የወጡት። ግን እንደዚሁም ዓለም ሪከርድ ሰበርን ተባለ። ፒአራይዜሽን ኦፍ ኤቭሪቲንግ እሱ የሌላው የኖርማላይዜሽን ኦፍ ክሩሊቲ ማለት ሰው ይገዳደራል። እኛ ሀገር ግን ሰው እየገደለ ራሱን የሚቀዳበትና የሚለቅበት መጀመሪያ ጦርነት ውስጥ ነው ያየነው። ኦሮሚያ የሚደረግ ጦርነት ውስጥ ሬሳ ሰው ሲያቃጥል ትግራይ ውስጥ አየነው። አሁን ነው መሰለህ የዛ ውጤት የሆኑ ወጣቶች የኦሮሚያ የአማራና የትግራይ ጦርነት ውጤት የሆኑ ልጆች ተሰደው ወደ አረብ ሀገር እየሄዱ ነው። እና እዛ አካባቢ የሚያደርጉትን ኮሚኒቲ ስታይ ላይ ያስተላልፉታል እና ኖርማል ነው የሚመስላቸው። ምክንያቱም ጭንቅላታቸው አብደዋል ማለት ይችላል። እና እነዚህ ለውጦች 5 ናቸውና እነዚህ ነገሮች በብዛት እየመጡ ሌላው ዲሴክሬታይዜሽን ኦፍ ፖለቲክስ ድሮ ፖለቲካ ራሽናል ነው የሂውማን ቢንግ ስምምነት ነው። እንደዛ አይደለም። አሁን ሰውየው እግዚአብሔር ነው። ጥሩ ነገር ፈጣሪ ስለፈቀደ ነው፣ መጥፎ ነገር ፈጣሪ ስላልፈቀደ ነው። የአመራር ስህተት ሳይሆን የሰይጣን ስራ ነው እየተባለ እየተሄደ ያለውና ምንም ጭካኔ ያደረገው ጽድቅ ነው፣ ምንም ትክክል እሱን ካልተስማማው ወንጀል ወይም ኃጢአት ነው። because ከሱ የሚፈነጭ ነው ነገር ሁሉ ነው ዲሴክላራይዝ ተደርጓል። በጣም በሚያስገርም ደረጃ ቢያንስ ብዙዎች አእምሮ ውስጥ ያለ የነበረችው መስመር አሁን ተሰርዛለች። የሚገርመው አሁን አንዳንዶቹ ሳወራቸው የነሱ ሃይማኖት ስልጣን የያዘ መስሏቸው ጥሩ እኮ ነው ይሄን ችግር አለ ሌላ ሃይማኖት ተከታዮች አስበዋል እላቸዋለሁ። ይሄ አሁን በኢትዮጵያ ፖለቲካ ውስጥ ኢፌክቲቭሊ ባለፉት 50 ዓመታት ጥሩ መሰረት ይዞ ነበር ማለት ስቴትና ስትራክቸሩ ተለይቷል የሚል አይነት አጠቃላይ ስምምነት ተፈጥሮ ነበር። ያ ተጥሷል። ትክክል ነው። አንድ እዚህ ጋር ትንሽ ያዝ እናድርገው። አዎ ፕሮቴስታንቶች እንደዛ እንደ የተወሰኑ እንደዛ ማድረግ ይችላል። በት ፕሮስፐሪቲ ጎስፔል የእስላም ቨርዥን አለ፣ የኦርቶዶክስ ቨርዥን አለ። ዳንኤል ክብረት ኦርቶዶክስ ነው፣ ግን ከአብይ ቀጥሎ ነምበር 1 ፕሮስፐሪቲ ጎስፔል አቀንቃኝ እሱ ነው። አይ ቲንክ ኢትዮጵያ ውስጥ አብይን በደንብ የተረዳው የአብይን አመለካከት በደንብ የገባውና የተቀበለ እንደ ዳንኤል ክብረት ያለ አይመስለኝም። መጠመቅ ብቻ አይደለም፣ he understood it to core። ዳንኤል ነው እዚህ ጋር I know him from back in the day እና መጽሐፉን አንብበው እንደሆነ በደንብ ነው ያነበብኩት። አብይ ከተረዳው የበለጠ ነው የተረዳው የአብይን ሳይኮሎጂም የአብይንም አመለካከትና በእስላምም አሉ። አሁን ኡስታዞች እኮ አሉ። አሁን ኡስታዞች በመቶ ቀን ውስጥ 100 ቢሊዮነሮች ስለበተሰ ማለት ልክ እንዳብይ እኮ ስም አልጥራ ስለሚቀርቡኝ ጣጣ እንዳይፈጥሩብኝ በቤቴ ውስጥ ልጅ ሆኜ ይህን መኪና እንደሚይዝ ይታየኝ ነበር። ልክ አብይ ሹሹ ያደረገ ነበር። ወደ ፕሮቴስታንቶች ብቻ እንምራው ይሄንን አስተሳሰብ ኢሳን አን አይዲያ ልክ ነው። አይ እሱም እኮ በተለያየ መንገድ ነው የሚጫወተው። አይታለ እኔ ሁለት ሙስሊሞችና አንድ ክርስቲያን መሳይ ሙስሊም የሆነ ቀብር ሄድን ሲል አይታለ በነገራችን ላይ ኤግዛክትሊ እና እኔ በአጋጣሚ ጠቀስኩት እንጂ